ብዙዎቻችሁ እየጠየቃችሁ የነበረ ምን ያህል ብር ያስፈልገናል እንደዚህ ቦንዳ ሲጀምር ጀስት 150 ሺህ ብር ቢጄ ነበር የጀመርኩት እንዳለ ተጠቀጠቀ ነበር ግድግዳው ተቃጠቆ ነበር እሱ እንደገና በጂፕሰን ምናምን መሞላት አለበት ሰላም ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ እግዚአብሔር ይመስገን በጣም ደህና ነን እንግዲህ ከዩቲዩብ ከጠፋው ኦልሞስት 6 ወር ማለት ነው ሱቄን ከከፈትኩትም 6 ወር ሆነ ማለት ነው እንግዲህ በዚህ መሃል ውስጥ በጣም ብዙ ቻሌንጆች አሉ ብዙ ያሳልፍኳቸው ነገሮች አሉ ዛሬ እሱን ነው የምነግራችሁ ሌላው ደግሞ ምንድነው ብዙዎቻችሁ እየጠየቃችሁ የነበረ ምን ያህል ብር ያስፈልገናል እንደዚህ ቦንዳ ስራዎችን ባይዘው እኔ አሁን ማከፋፈልም እየሰራው ነው ስለዚህ በእንት የምትፈልጉ ሰዎች ማለት ነው ጅምላ መግዛት የምትፈልጉ ሰዎች አለን እናቀርባለን ስቶር አለን ከሱ እናቀርባለን ማለት ነው እንግዲህ በ6 ወር ውስጥ ያሳለፍኩትን ቻሌንጅ ልንገራችሁ ብዬ ነው እኔ ስጀምር ይሄንን ቤት ስጀምር ጀስት 150 ሺህ ብር ቢጄ ነበር የጀመርኩትና የሚገርማችሁ ነገር ቤቱ አሁን እዚህ አካባቢ ዳር ላይ ልክ ይሄ ዝናብ ሲገባል አይደል ሽክር ያለ ነገር ነበራቸው እነሱን ሁሉ ስሙዝ በማድረግ ምናምን በጣም ብዙ ብር ፈጀብኝ እና የሚገርማችሁ ነገር ቀለሙ በዚህ በኩል ጥቁር ቀለም ነበር አስፈር እንዴት ቤት ጥቁር ቀለም ይቀባል ይያልኩኝ ከዛ ደግሞ ይሄ ልክ እንደዚህ እንትኖች ሲደረጉ ይሄ ሳይሆን ላይክ እንደዚህ ብረቶች ሲደረጉ ግድግዳው ይተቀጠቅ የለ በቃ እንዳለ ተተቀጠቀ ነበር ግድግዳው ተቃጠቆ ነበር እሱ እንደገና በጂፕሰን ምናምን መሞላት አለበት እሱን አስሞልቼ በደንብ ስሙዝ አድርጌ ምን አለ መሰላችሁ መጀመሪያ ቤቱ ማማር አለበት አንድ ሰው ከውጭ ሲመጣ እቃ እንኳን በውድ የምትሸጡት እቃ እንኳን ቢሆን ሰው እንትን አይደብረውም አሪፍ ዋጋም ስትጠሩ አይደብረውም ቢኮዝ በቃ መጀመሪያ ቤቱ ነው ማማር ያለበት ብዬ ቤቱ ላይ በጣም ሰራው ከዛ ከሱ ጋር ማች የሚያደርግ ይሄን መደርደሪያ almost 45 ሺህ ብር ነው የፈጀብኝ ይሄን መደርደሪያ ከዛ ይችኛው ደግሞ 15 ሺህ ብር ይችኛው ማለት ዲስፕሌይ ናት ላይክ ኮስሞቲክ መያዝ ብፈልግ የጆሮ ጌጦች አንዳንድ ነገሮችን ለማድረግ ብፈልግ ይችኛውን 15 ሺህ ብር ገዛው ማለት ነው ከዛ በኋላ የነበሩት ይሄ መደርደሪያ ይሄኛው ሆኖ የተወሰኑ እቃዎችን ብቻ ነው ያስገባሁት እጄ ላይ 21 ሺህ ብር ቀረኝ 21 ሺህ ብር ሲቀረኝ በጣም የመሰለኝ ቦንዳ ስለሆነ 21 ሺህ ብር ብዙ እቃ የሚገዛ ነው የመሰለኝ ጋይስ ከዛ በቃ አረ 21 ሺህ ብር ካለኝማ ሀብታም ነኝ አልኩኝ ከዛ ምን ገዛው ማስታውሰው 10 ታይት 5 ጂንስ ሱሪ ከዛ 7-8 አካባቢ ቲሸርቶች ብቻ ነው ይገዛልኝ የሴቶች ሸሚዞች ማለት ነው ከዛ ይቺ ሁለቱ መደርደሪያ ራሱ አልሞላችም እና በቃ ቲክቶክ ላይ ገብቼ ላይቭ ላይ ምናምን እቃዬን ለማሳየት ስሞክር ከዛ በቃ እንዴት 150 ሺህ ብር አልቆ ማለት ነው እና ይቺ ሁለት መደርደሪያ አትሞላም ነበር ከዛ በኋላ ሰዎች ምናምን ቲክቶክ ላይ እንዴ ወይ ባዶ ነው መደርደሪያ እቃ የለሽም እንዴ ይሉኛል ኢቭን ሰዎች እንኳን እዚህ ሱቅ መጣው ሲያዩት ወይ እቃ የለሽም እንዴ ይሉኛል ከዛ በቃ በጣም መሳቀቅ ጀመርኩኝ ጋይስ እና ምንድነው ማድረግ ያለብኝ ምናምን ስል እዚህ ቢዝነስ ላይ የሚሰሩ ብዙ ጓደኞች ነበሩኝና እነሱ ጋር ተመካከረን እንደዚህ የሚያስረክቡ ሰዎችን አገናኙኝ እየሸጥኩኝ ከስር ሰጣቸዋለሁ በቃ ጀስት ይሄን ሱቅ መገንባት አሁን በሌላ ስራ ለምሳሌ ቲክቶክ ላይ ፕሮሞሽን ሰራለው የተለያዩ ነገሮች ሰራለው እንደዛ መሰራባቸው ነገሮች እዚሁ ላይ ነው ኢንቨስት ማድረገው የሰዎችን ዕዳ ከፍላለሁ ምናምን ይያልኩኝ ኦልሞስት አሁን ሱቄ ውስጥ ከ300 ሺህ ብር በላይ እቃዎች አሉ እና ያለብኝ ዕዳ ደግሞ ኦልሞስት ወደ 70 ምናምን ሺህ እየወረደ ነው 70 ምናምን ሺህ አካባቢ ነው እሷን ደግሞ በሁለት ወርና በምናምን ውስጥ ሰርች እንደመከፍላት በጣም እርግጠኛ ነኝና ተስፋ እንዳትቆርጡ በመጀመሪያ ነገር ሴቶች በጣም ስሩ ሴቶች መስራት አለባችሁ ብዬ ነው የማስበው ሴት ልጅ የሥራ ሰው ስትሆን በየትኛውም ወንድ አይደለም በራሷ ዘንድ በቃ ራሷን በራሷ ራስ ትወዷለች ጠንካራ የሥራ ሰው መሆኗ ራሷን እንድትወድ ያደርጋታልና እዚህ ምድር ላይ የማትደራደሩት ነገር ቢኖር ስራ ነው ስራ ረፍት ያለው ስራ ውስጥ ነው ስራ ውስጥ ራሱ ረፍት አለ ስራ ራሱ ረፍት ነው ረፍት ራሱ ደግሞ ስራ ነው ስራ የሚሰራ ወንድ በሴት ዘንድ ተወዳጅ ነው ስራ የምትሰራ ሴት በወንድ ዘንድ ተወዳጅ ናት ስለዚህ ስራ ላይ ሲሪየስ የሆነ አቋም ይኖራችሁ እና ቤት ውስጥ ለምትቀመጡ እናቶች በተለይ ቅድሚያ እሰጣለሁኝ ንገሩኝ እኔ ራሴ እቃ አስረክባችኋለሁ ቤት ውስጥ ሆናችሁ በኦንላይን መሸጥ ይቻላል እኔ ሱቅ ውስጥ እዚህ ሱቅ እንኳን ከጀመርኩኝ ነው የምላችሁ ቶሎ አይለምድምላችሁ ማለት ቤት ኪራይ ይመጣል ከዛ ደግሞ እኔ ሌሎች ተጨማሪ ስራዎች ስለምሰራ ሰራተኛ ቀጥሬ ነበር 4000 ብር የሰራተኛ ደሞዝ አለብኝ 10000 ብር የቤት ኪራይ አለብኝ ከዛ ያ ሁሉ ሲሆን በቃ ኮንፊውዝድ ነው የሚያደርጋችሁና ለዛ ነገር የሚሆኑ ነገሮችን ከበር ለማድረግ
ግዴታ ሌላም ስራ ሰራ ነበርና ሌላ ስራ መስራት ይጠቅሞኛል ወይ ደግሞ ገንዘብ እንትን ዲፖዚት ማድረግ አለባችሁ። ከዛ ግን ላይቭ ላይ እየገባው እቃዎች ሞላ እየሉ ሲሄዱ ላይቭ ላይ በኮንፊደንስ ራሱ ቢኮዝ የመጀመሪያ ቀን በጣም ስላሳቀቁኝ ከዛ በኮንፊደንስ እንትን ማለት ፈለግኩኝ እቃዎችን ይዤ በቃ በዛ ላይ ጽድት ያሉ እቃዎች ላይ መስራት ጀመርኩ። ውድም ቢሆን እኔ ሰው ውድ ነው ቢለኝ ይሻለኛል እንጂ ኳሊቲ የወረደ እቃ አልፈለኩም። ስለዚህ ጽድት ያሉ እቃዎችን ጽድት ባለ ብር ማለት ነው መግዛት ጀመርኩኝ ማለት ነው። ክሬዲትም እየወሰድኩኝ እየገዛው ስለምከፍል ሰው ባንክ ተደደሪ ምናምን ይሉኛል። ሶ ባንክ ደግሞ በጣም ፈራለሁ። ፈርስት ታይም ላስት ዊክ እንትን ሲለኝ ከአንድ ባንክ ተበድሬ ያለው 10,000 ብር አካባቢ ነው። እሱን ደግሞ አሁን በቅርቡ ከፍላለሁ እና አልፈለኩም። ገባችሁ አይደል? አሁን እቁብ መጣል ጀምሬያለሁ ምናምን እና በጣም በቃ አንድ የሲስተም ውስጥ እስክትገቡ ድረስ ነው። ሰው ራሱ ይመጣላችኋል፣ እቃ አስረካቢም ይመጣላችኋል። በጣም ደግሞ ሰፖርተር የሆኑ ሰዎችንም አይቼበታለሁ። በጣም ደግሞ ሰው የማያምኑ በቃ ይሄ በጣም እንትን የሆኑ ሰዎችንም አይቼበታለሁ እና እነዛ ሰው የሚያምኑ ሰዎች በእርግጥ ሰው በማመን ሰው ብዙ ነገር ሊጎዳ ይችላል። ግን ሰው ማመን በቃ ትልቅ ነገር ነው ብዬ ነው ማምነው እና አምነውኝ ደግሞ የሰጡኝ ሰዎች በጣም ኮርተውብኛል። በጣም ደስ ብሏቸዋል። ላይክ በቃ እንትን ብያቸዋል። አንደኛ ነገር እነሱንም ቢዝነስ እያሰሯቸው ነው፣ እኔም ደግሞ እየተጠቀምኩ ነው። አያችሁ አይደል? ስለዚህ አብረን እየሰራን ነው እና አብረኝ የሚሰሩ ብዙ ሰዎች አሉ በዙሪያዬ ማለት ነው። እና በዚህ መሰረት ያው ነገርኳችሁ በ6 ወር ውስጥ ከ21,000 ብር የተነሳ ቢዝነስ ኦልሞስት ወደ 300,000 ብር እቃ ነው ያለው። እዚህ ስቶርም አለን፣ እዛ ጋር አለ ያልተከፈተ እቃ ብታዩት እዛ ጋር እና በጣም በቃ አንድ ሲስተም ውስጥ እስክትገቡ ነውና ሲስተም ውስጥ ከገባችሁ በኋላ ስራውን በደንብ መስራት ትችላላችሁ። መነጽሮች አመጣ ነበር፣ እንደዚህ ካልሲዎችን፣ ፓንቶች፣ ሴቶች ጡት መያዣዎች ምናምን መርካቶ እያመጣው ነበር። እነሱ ደግሞ ትንሽ ብር እያያዙ አስቸገሩኝ። ብር ይዛሉ። ብር ይዞ የሚቀመጥ እቃ እንትን አትበሉ። አሁን እኔ ምንድነው የማደርገው? እነዚህ ሸሚዞች አሁን አሉ። እነዚህ ሸሚዞች በቃ አንድ ላይ ነው የገቡት፣ ብዙ ነበሩ። ሶ ከዛ ላይ ተመርጠው የቀሩ ናቸው እና እኔ ሸሚዝ በ700 ብር ነበር የሚሸጠው። አሁን ግን እነዚህም በ500 ብር ነው የሚሸጣቸው ዲስካውንት አድርጌ ማለት ነው። ቢኮዝ አንደኛ ነገር ተመርጠው የቀሩ እቃዎች ናቸው። ከዛ ሰው ሴል ስታወጡ ወይም ደግሞ ዲስካውንት ነው ስትሉ ሰው ራሱ ይመጣል ይገዛቸዋል። እና እንደዛ ነው። አትፍሩ። ቢዝነስ ቤት ውስጥ ሆናችሁ ራሱ ለምትሉ ሰዎች እኔ አሁን ትልቁ የረዳኝ ነገር ኦንላይን መሸጤ ነው። ኦንላይን ቲክቶክ ላይ እኔ ብዙ ተከታዮችም ስላሉኝ እንዲያውም እንዳለኝ ቻናል እኔ 2-3 ቻናሎች አሉ ማለት ደና 300,000 ተከታይ ያለው 100 ምናምን ሺህ ተከታይ ያለው ፕሮሞሽን የሚሰራ ቻናል አለኝ። ሶ እነዛ ላይ ፕሮሞት አላረኩትም፣ ምክንያቱም እኔ የምፈልገው ታርጌት ላይ ደርሻለሁ ብዬ ስለማላስብ። አሁን ግን በደንብ ነው ዘንቼ ኮርቼ ፕሮሞት ማድረግ የምችለው። ቢኮዝ ሰዎች ቢመጡ እዚህ እቃ አያጡማ። የወንዶች እቃ ይዛለው፣ የሴቶች እቃ ይዛለው። ወቅታዊ የሆኑ እቃዎች ለምሳሌ ክረምት ሲገባ አሁን ፈርጅ ጃኬቶችን፣ እነዚህ የሚፈለጉ ነገሮችን፣ ሁዲ ሹራቦችን የወንዶች የሴቶች አስገባለሁ እና ወቅቱን የጠበቀ ነገር ይዛችሁ ከሰራችሁ አንድ ሲስተም ውስጥ ስትገቡ ልትቸገሩ ትችላላችሁ። ሲስተም ውስጥ ከገባችሁ በኋላ ግን ምንም አትቸገሩም። እኔ እንዲያውም በመሀል በንግድ ፍቃድ ተዘግቶብኝ ነበር። 1 ወር ነው የፈጀብኝ ጋይስ፣ 1 ወር ነው የፈጀብኝ እና ያንን ሁሉ እንትን ብዬ የ1 ወር የቤት ኪራይ በነፃ ነው የከፈልኩት ማለት ትችላላችሁ። ግን ሰራተኛ ደሞዝም ከፍያለሁ ቢኮዝ እኔም ብላ ስለተቀመጠች ለሷም ከፍያለሁ ማለት ነው። እና በዚህ መልኩ እንግዲህ ስራውን መስራት ትችላላችሁ። ብዙዎቻችሁ ስትጠይቁ ነበርና በጣም በትንሽ ማለት ነው ቤት ተከራይታችሁ ወጡ። ላይክ እናንተ አሁን ለምሳሌ በተለይ በአረብ ሀገር በተለያየ ሀገር ያላችሁ ሰዎች መስራት የምትፈልጉት ቢዝነስ ላይ ፎከስ አድርጉ። ከዛ ሶሻል ሚዲያዎቻችሁን ደግሞ ከፈለጋችሁ እኔ አሁን ምን ላይ መስራት እየጀመርኩ አሁን ያናገሩኝ ሰዎች አሉ። እነሱ ጋር ስራ ጀምራለሁ። እነሱ ጋር ስራ የምጀምረው ምንድነው ሶሻል ሚዲያቸውን ማሳደግ ማለት ነው። ለምሳሌ እነሱ የሆነ ድርጅት ባለቤት ናቸው። ሶ ስለ ፕላትፎርሙ ግን አያውቁም፣ ስለ ቲክቶክ አይደል? ሶ እኔ ስለዚህ እነሱን አካውንት ከፍተው ይሰጡኛል። ከዛ እኔ ምን አደርጋለሁ? አሳድግላቸዋለሁ ማለት ነው። በምን አይነት መንገድ ነው የምታሳድግላቸው ማለት ፕላትፎርሙ የሚፈልገውን ነገር በሙሉ ስለማውቀው ቪዲዮቻቸውን በተከታታይ በመልቀቅ ጽድት ያሉ ቪዲዮዎችን ኤዲቲንጎችን በማሳመር የእነሱን ቻናል አሳድጋለሁ ማለት ነው። ከዛ እነሱ በቃን የሚሉት ደረጃ ላይ ሲደርሱ ቻናላቸውን አስረክባለሁ። እስከዛ ግን በደሞዝ እነሱ ጋር እሰራለሁ ማለት ነው። እና እንደዛ አይነት ነገሮችንም ጀምሬያለሁ ማለት ነው። በግልጽ አሁን 2 ሰዎች አናግረውኛል። ግን ካለኝ ጊዜ አንጻር አመቻችቼ እንትን እላለሁ ብያለሁ። ማታ ሁልጊዜም ላይቭ እገባለሁ፣ እቃዎችን እሸጣለሁ።
የሆነ ጊዜ ላይ እየተመቸ ስላልነበረ እየሰራው አልነበረም እሱን ላይቭን ማለት ነው። አሁን ግን ግዴታ የሆነ ሲዝን አለው አይደል? ስራዎች ሲዝኑ ቀዝቀዝ ሲል ኦንላይኑን ጀመርኩት። እንዲያም ወደፊት ኦንላይኑ ብቻ አዋጭ ከሆነ ቤቴ ወስጄ ሱቆቹን መዝጋት እችላለሁ ማለት ነው። ግን ሱቅ መዝጋት ጥሩ ነው ብዬ አላስብም። ሰዎች በኮንፊደንስ የሆነ ቃዛውን መጥተው መግዛት የሚችሉት ሱቅ ሲኖራቸው ነው። አድራሻሽ የት ነው ስትሉ ቤት ስትሉ ብዙ ሰው ደስ አይለውም እና ዴሊቨሪ አለ። ዴሊቨሪ ማድረሽ እሱን ነገር ስታደርጉ ሰው ደስተኛ ነው። እንዲያውም አየሁት ቢዝነሱ ሰው ሱቅ ሄዶ መግዛት ትቷል እስክል ድረስ ማለት ነው። ሰው እንዴት እንደሚያዛችሁ ኦንላይን ላይ እቃዎቻችሁን ከተማመናችሁ ቀብድ ታስከፍላላችሁ ይዛችሁ መሄድ ነው። ስለዚህ በዚህ መንገድ በቀላሉ መንገድ ራሳችሁን መቻል ወይም መስራት ትችላላችሁ። ግዴታ ቦንዳ እቃ ላይ መሆን የለበትም። የሼን እቃዎች አሉ፣ እነሱን ኦንላይን በማዘዝ መሸጥ ትችላላችሁ። እነሱ እንዳም በጣም የሚያተርፉ እቃዎች ናቸው። ከውጭ ለምሳሌ ከዱባይ የሚመጡ እቃዎችን ምናምን እነሱን ኦንላይን ላይ መሸጥ ትችላላችሁ። የእጅ ሙያዎች ካላችሁ እሱም በሱም መንገድ ራሳችሁን እንትን ማለት ትችላላችሁና ቲክቶክ በጣም ፓወርፉል የሆነ ፕላትፎርም ነው። እኔ በጣም የወደድኩት ብዙ ገንዘቦችን በተለያየ መንገድ ሜክ ያደረኩበት ነው እና ቲክቶክ በጣም ነው የምወደው እና ለዛ ነው እንግዲህ የጠፋውባችሁ ማለት ነው። በዚህ መልኩ ስራችሁን መስራት ትችላላችሁ። ድርጅቶች ካላችሁ ደግሞ እንዴት የድርጅታችሁን ቻናል ማሳደግ ካቃታችሁ ከኔ ጋር አውሩና አብረን መስራት እንችላለን ማለት ነው። ከዚህ በኋላ እንዲያውም ዩቲዩብ ላይም አልጠፋም። ዩቲዩብ ላይም ቶሎ ቶሎ እመጣለሁ ቢኮዝ እዛም ላይ ስራዬን ፕሮሞት ማድረግ እችላለሁ ብዬ ስላሰብኩኝ እዛም ላይ እመጣለሁ ማለት ነው። አልጠፋም። አብረን የምንሰራቸው ብዙ ስራዎች ይኖራሉ። ስራ ማማከር የምትፈልጉ ሰዎች ምን እንስራ፣ አሁን ለምሳሌ ከሀገር ውጭ በተለይ ያላችሁ ሰዎች ኢትዮጵያ ገብተን ምን እንስራ ለምትሉኝ ሰዎች የስራ ማማከሮችን አንዳንድ አገልግሎቶችን አብረን እንሰራለን ማለት ነው። በርቱ። በዩቲዩብ እንገናኛለን። በቲክቶክም የቲክቶክ አካውንት ገኒ ቦንዳ ይባላል የዚህ የስራው። እንደገና ደግሞ ገኒ ኤንድ ባባ የሚል በዚህ ስም ሌላ ቻናል አለኝ፣ በዛ ታገኙኛላችሁ ማለት ነው። አመሰግናለሁ በጣም እንግዲህ ጊፍትም ለቤተሰቦቻችሁ ለሰው መላክ የምትፈልጉ እንደዚህ ጽድት ያሉ እቃዎችን ለምሳሌ አሁን ይሄ ቦርሳ በደንብ በጊፍት አሳምረ ነው ምናምን ብንልከው ይሄ ማለት ጉቺ ነው፣ አንደኛ ደረጃ ጉቺ ነው። ውስጡን ስታዩ በጣም ብራንድ ናቸው እቃዎቹ። ምክንያቱም እኔ አሁን ከቻይና እቃ ምናምን ይሄንን እመርጣለሁ። ውስጡ ያዩት ጽድት ያለ ነው፣ ምንም አይነት እንከን የሌላቸው ናቸውና እኔ መርጬ ነው በፍሬ የምገዛው። ከዛ እነሱን ጊፍት ማድረግ የምትፈልጉት ሰው ካለ ጊፍት አደርግላችኋለሁ ማለት ነው። በስጦታ ወረቀት ጠቅልዬ በሚያምር ነገር ፓክድ አድርገን ጊፍት ማድረግ ይቻላል ማለት ነው። እንግዲህ ሱቃችንን መጎብኘት የምትፈልጉት ደግሞ አያት 49 ብሎክ 29 ሳይት 2 አንደኛ ፎቅ ላይ እንገኛለን። ገኒ ቦንዳ ብላችሁ ብትመጡ ታገኙናላችሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንወዳችኋለን። ባይ